ብዙ ሰዎች ይጠይቃሉ፣ ከወደ ሐኪም ሆይ ማይግሬን አለኝ። ሁሉም ራስ ህመም ማይግሬን ነው? መልሱ አይደለም ነው። እንግዲህ ማይግሬን ምንድን ነው? ማይግሬን የአእምሮ ዋነኛ ራስ ህመም ሲንድሮም ነው። ማይግሬን ምን ያስከትላል? ብዙ ምርምር ተመራማሪዎች በአእምሮ ውስጥ የተባለ የደም ማስፋት እንደሚኖር ያምናል። ይህም ማለት በአእምሮ ውስጥ ድንገተኛ የደም መፍሰስ ከሆነ፣ በአእምሮ ውስጥ የደም መጠን ከተስፋፋ፣ ይህ የማይግሬን የሚባል ምልክታዊ ራስ ህመም ያመጣል። የማይግሬን የታዋቂ ምልክቶች ምንድን ነው? ታካሚዎች በተወሰነ አካል አንደኛ ወገን የሚመታ ራስ ህመም ሊኖራቸው ይችላል። ነገር ግን በጥቂት ጊዜ ሁለቱንም ወገን ሊመታ ይችላል። የታዋቂው የብርሃን ስሜት በሚታይበት ጊዜ ራስ ህመም በብርሃን ወይም በፀሐይ ብርሃን ላይ ሲጋለጥ ይጨምራል። ከዚያም የድምፅ ስሜት ይኖራቸዋል። በሚያስቸግሩ ድምፆች እንቅልፍ ማድረግ ሲፈልጉ ወይም በብዙ ሰዎች ውስጥ ሲሆኑ ወይም የታላቅ ድምፅ ሙዚቃ ሲሰሙ ራስ ህመም ሊነሳ ይችላልና ይህ ሲኖር ማይግሬን ሊሆን ይችላል ብለን እንመስላለን። አንዳንድ ሰዎች ምንም እንኳ የማይግሬን ራስ ህመም ሲያጋጥማቸው የእይታ ችግር ሊኖራቸው ይችላል። በዚህ ወቅት ቀላል የተረጋገጠ እይታ ሊኖራቸው ወይም በአንተኛ አይናቸው ፊት አንዳንድ ቅርጾች ወይም የብርሃን ብልጭታዎች ሊያዩ ይችላሉ። ይህም የማይግሬን እይታ አውራ ተብሎ ይጠራል እና በብዙ ጊዜ ይህ ማስፎ ወይም ከዚህ ራስ ህመም ጋር ማስታወቅ ይችላሉ። ሁሉም የራስ ህመም ማይግሬን ራስ ህመም ሊሆን አይችልም። ስለዚህ ማንኛውም ሰው ማይግሬን እንደሚኖረው ለማረጋገጥ አስፈላጊ የሆነው ምርመራ ምንድን ነው? ይህም በአንጎል ስካን ማድረግ ነው። ቀላል የአንጎል ሲቲ ስካን ወይም የአንጎል ኤምአርአይ ማድረግ ነው። ነገር ግን እባክዎትን የአንጎል ስካን በኒውሮሎጂስቶ እንክብካቤ ስራ እንደተደረገ እርግጠኛ ይሁኑ እና በአንጎል ሌላ ነገር እንዳልነበረ እና ብቻ የማይግሬን ራስ ህመም እንደሆነ ያረጋግጡ። የማይግሬን ራስ ህመምን እንዴት እንደምንከላከል የመጀመሪያው እና በጣም አስፈላጊ ነገር እንቅልፍ ነው። 7 እስከ 8 ሰዓት የተረጋጋ እንቅልፍ በተለይ ማይግሬን ያላቸው ሰዎች ላይ አስፈላጊ ነው። ወደ መርዝ ያለ ሽታ እንደ ተፈጥሮ ዘይት አትገላገሉ። ይህን እንደገና ማስታወስ እፈልጋለሁ። እንደ ዩካሊፕተስ ዘይት ያሉ ተፈጥሮ ዘይቶች፣ እነዚህ ሁሉ እንኳን እንደ ባልም የምንጠቀመው ነገር የማይግሬንን እንዴት እንደምንቀኝ ዶክተር ማይግሬን ሊቀኝ ይችላል ወይም አይችልም የሚሉት ብዙ ሰዎች ነው። ማይግሬን ሊቀኝ ይችላል፣ ነገር ግን አንዳንድ ማይግሬን ብቻ ሊቆጣጠር ይችላል እና ፍጹም ሊቀኝ አይችልም። አሁን በገበያ ላይ የማይግሬንን ለማቀኝ እና ለማቆጣጠር ብዙ መድኃኒቶች አሉ። በእርግጥ በቅርቡ FDA አንዳንድ ሞኖክሎናል አንቲቦዲዎችን አጽድቀዋል። እነሱ ለማይታወቁ ማይግሬን ያላቸው ታካሚዎች የምንሰጣቸው የመክለጃ መችለጃዎች ናቸው። በወር አንድ ጊዜ መክለጃ ይወስዳሉ እና ከ10 እስከ 12 መክለጃዎች በአንድ ዓመት ወቅት ውስጥ ከወሰዱ በኋላ ምልክት ነገር የለም። ስለዚህ ውድ ጓደኞች፣ ለሁላችሁም የምትወስዱት መልእክት እንደሆነ ሁሉም ምልክት ማይግሬን አይደለም። እባክዎትን ወደ ሐኪሞ ይሄዱ እና ረጅም ጊዜ እንደ ምልክት ካለዎት የአእምሮ ስካን እንደተደረገ ያረጋግጡ። በጤናማ የኑሮ መንገድ ማድረግ ማይግሬንን መከላከል በጣም አስፈላጊ ነውና የማይግሬን ህክምና በጣም ደረጃ ያለው ነው እና ብዙ አማራጮች አሉ። እናመሰግናለን።